አነጋጋሪው የዘር ማጥፋት ወንጀል በዘመናዊ የሰው ልጅ ታሪክ የመጀመሪያው የዘር ማጥፋት ወንጀል የሚሉት አሉ። የተፈጸመው በ20ኛው መቶ ክፍለ ዘመን መጀመሪያ የአንደኛው የዓለም ጦርነት በተካሄደበት ዘመን ነውና በዚህም ከ1 ሚሊዮን የሚልቁ አርመናውያን መፈጀታቸው ይነገራል። የዘር ማጥፋቱን ፈጸመ የሚባለው ደግሞ የኦቶማን ቱርክ አገዛዝ ነው። የዘር ማጥፋት የተባለው ወንጀል ተፈጸመ ከተባለም 100 ዓመት ቢሞላውም ዛሬም ግን አነጋጋሪነቱ ቀጥሏል። አርሜኒያ እንደ ሀገር እንዲሁም አርመናውያን እንደ ሕዝብ የዘር ማጥፋት ተፈጽሞብናል ባይ ናቸው። ከሁለት አስርት የሚበልጡ ሀገሮችም እውነት ነው በሚል ይደግፏቸዋል። የዘር ማጥፋቱን ፈጽሟል የሚባለው የኦቶማን ቱርክ አገዛዝ ወራሿም ቱርክ ግን ድርጊቱ አልተፈጸመም ባይሆና በአቋሟ እንደጸናች ነው። እንዲያውም በአንደኛው የዓለም ጦርነት በተካሄደው ውጊያ ከሁለታችንም ወገን ሕዝብ ያለቀበት ነውና የዘር ማጥፋት ወንጀል ተፈጽሟል ሊባል አይገባም የሚል አመክንዮ ታቀርባለች። ከአርመናውያን አጥፍተሻልና ይቅርታ ጠይቂ በሚል የሚቀርብላትን ጥያቄም አትቀበልም። የብዙ ሀገሮችን ኃያሏን አሜሪካንን ጭምር ያላትን ኃይል ሁላ በመጠቀም ሐሳቧን እንዲደግፉ አድርጋለች። የዘር ማጥፋት ፈጽመሻል የሚሏትን እንዲያውም በጠላትነት እስከማየት ትደርሳለች። ከ1 ሚሊዮን በላይ አርመናውያን አልቀውበታል የሚባለው ይሄው የዘር ማጥፋት 100 ዓመቱ መሙላቱን አስመልክቶ እንደ አዲስ እየተነሳ ነውና የዛሬ ነገር መቆያችን አደረግነው። የኦቶማን ቱርክ አገዛዝ በ15ኛውና በ16ኛው መቶ ክፍለ ዘመን ከመካከለኛው ምስራቅ እስከ እስያም ከዛም እስከ አውሮፓ ግዛቱ ሰፍቶ ገናና የነበረበት ነው። በዚህ ዘመን ነው ታዲያ በኦቶማን ቱርክ አገዛዝ ስር ዛሬ ቱርክ በምንላት ሀገር የበዙ አርመናውያን ይኖሩ የነበሩት። አርሜኒያን ሜላት የአርመኖች ማህበረሰብም በመባል ይታወቁ ነበረም። ይመሩ የነበሩትም በኮንስታንቲኖፕል የአርመኖች ጳጳስ መንፈሳዊ አባትነት ነው። በተለይም በኦቶማን ቱርክ አገዛዝ ምስራቃዊ ግዛት በብዛት ይኖሩ እንደነበረ ድርሳናት ያመለክታሉ። እንዲያውም የግዛት ቱርክ አርሜኒያ ወይም ምዕራብ አርሜኒያ እስከመባል የደረሰ ነበረ። በእርግጥ እንዲህ ቁጥራቸው የበዛ አርመኖች በምዕራብ የኦቶማን ቱርክና በመዲናዋ ኮንስታንቲኖፕል መኖራቸው ባይካድም እንደዚህ በቱርክ የሚኖሩ አርመናውያን የክርስትና እምነት ተከታዮች ነበሩ። ካቶሊክም ፕሮቴስታንትም ቢኖሩባቸውም የሚበዙቱ የኦርቶዶክስ አማኞች ናቸው። የበዙቱ 70% ያሉ ደግሞ አስቸጋሪ የኑሮ ሁኔታ የሚገፉ ምንዱባን የነበሩ ናቸው። በእርግጥ በመዲናዋ በኮንስታንቲኖፕል በስነ ሕንፃ፣ በኢንዱስትሪ፣ በጦር መሳሪያ ሥራና በሌሎችም አንቱ የተባሉ መኖራቸው ባይዘነጋም የኦቶማን ቱርክ መንግስት ሚሌት ወይም ማህበረሰብ በሚለው ሥርዓቱ አርመኖችም ከፋም ለማም የመንግስት የበዛ ተጽዕኖ ሳይደረግባቸው ራሳቸውን ያስተዳድሩ ነበር። በዚህ ዘመን የ19ኛው መቶ ክፍለ ዘመን ግን የመገፋት የመከራ ዘመናቸው መጀመሪያ ሊሆን በቃ። እንደ ጎርጎሮሳውያኑ አቆጣጠር በ1878 የተደረገም የኦቶማን ቱርክ መንግስት የህዝብ ቆጠራ 3 ሚሊዮን ናቸው ይላል። የአርመናውያን መረጃዎች የህዝቡ ብዛት ከዚህ በእጅጉ ይልቃል የሚሉ ናቸው። በዚህ ዘመን የኦቶማን ቱርክ መንግስት በግዛቱ ያሉ ህዝቦችን ያስተዳድርበት ዘንድ ድሄም የሚል ሥርዓት ነበረው። ይህም ክርስቲያኖችም ሆኑ አይሁዶች ወይም ከእስልምና እምነት የተለየ የሚከተሉትም እንደ ሁለተኛ ዜጋ የሚመለከት ነበረ። በእርግጥ በግዛቱ የመኖር ንብረት የማፍራትና እምነታቸውን መከተል ቢፈቀድላቸውም ግና በውስጠ ታዋቂ እንደ እምነት የለሽ የሚቆጠሩ ናቸው። እንዲያውም ጋቮርስ ተብለው ይጠሩ ነበር ይላሉ የታሪክ ጸሐፊዎች። ይህም አሕዛብ ሃይማኖት የለሽ እንደማለት ነው። በዚህም የተነሳ ከእስልምና አማኝ የኦቶማን ቱርክ ግዛት አካል የነበሩ ሌሎችም ህዝቦች ጋር በእኩል አይታዩም ነበረም። በተለይም በምስራቅ ግዛት ይኖሩ የነበሩት አርመኖች ከጎረቤቶቻቸው ቱርኮችና ኩርዶች ጋር መጋጨታቸው አልቀረም። የበዛ ግብር ስለሚጣልባቸውም ዘረፋና መታገትም መብዛቱ እዚህ እንደ ምክንያት ይጠቀሳል። ከዚህ በተጨማሪም አርመኖች ለምስክርነት የማይበቁ የሚባሉ ነበሩ፣ ልክ እንደ ሌሎች ክርስቲያኖችና አይሁዶች ሁሉም። በተለይም ተከሳሽ የእስልምና እምነት ተከታይ በወንጀል በሚያስጠይቅ ችሎት በፍትሐ ብሔር ግን ይመሰክሩ ነበረ። የሚገርመው ቤታቸው እንኳን ከእስልምና እምነት ተከታይ ቤት ከፍ ብሎ ቁልቁል እንዲመለከተው አይፈቀድም። እምነታቸውን ይከተሉ ዘንድ ቢፈቀድም ገደቦች ነበሩባቸው። አዳዲስ ቤተክርስቲያናት በአርመኖች በኩል ወይም ቤተ አምልኮች ለሌሎች እምነቶች መስራት መከልከሉም እዚህ ይጠቀሳል።
እንዲሁም የቤተ ክርስቲያን ደወል መደወል ጭምር ይከለከሉ ነበር። ይህን ሁላ ጫና ይቀይራል የተባለው የለውጥ አየር መንፈስ የጀመረው በ19ኛው መቶ ክፍለ ዘመን አጋማሽ ነው። እንግሊዝ፣ ፈረንሳይና ሩሲያ በ19ኛው መቶ ክፍለ ዘመን አጋማሽ የአውሮፓ ኃያል ሆነው በመውጣት የኦቶማን ቱርክ አገዛዝን መፈተናቸው ነው ለአናሳዎቹ ክርስቲያኖችና ሌላ እምነት ተከታዮች አያያዝ የለውጡ ምክንያቱ። በተለይም ሦስቱ ኃያላን የኦቶማን ቱርክ አገዛዝ ለክርስቲያኖች እኩል መብት ሊሰጥ ይገባል ብለው ጫና መፍጠራቸው እዚህ ይጠቀሳል። እናም የኦቶማን ቱርክ አገዛዝ እንደ ጎርጎሮሳውያኑ አቆጣጠር በ1878 አዲስ ሕገ መንግሥት እስከ ማውጣት ድረስ ተገደደም። ታንዚማት ሲል የጠራውን ተከታታይ የክርስቲያኖችን አያያዝና አኗኗር ይቀይራሉ የተባሉ ማሻሻያ አዋጆችንም እስከ ማውጣት ደረሰም። ይሁንና የለውጥ አዋጆቹ የበዙቱ እውን ሳይሆኑ ቀሩም። ለዚህም የሚጠቀሰው ደግሞ ብዙሃኑ የእስልምና እምነት ተከታዮች ክርስቲያኖችን እንደ እኩል የመመልከቱ መርህ ባለመቀበላቸው ነው። ይህ ደግሞ በ1870ዎቹም ግሪክና በባልካን አካባቢ የኦቶማን ቱርክ ግዛት አካል የነበሩ የክርስቲያን ሀገሮች በሦስቱ ኃያላን ድጋፍ ከግዛቱ ተገንጥለው ነፃ ይወጡ ዘንድ ገፊ ምክንያት ሆነ ነው ተረኩም። ነገር ግን በዚህ ዘመን አርመናውያን ለነፃነት ንቁ እንቅስቃሴ ሳያደርጉ ቀሩ ይላሉ የታሪኩ ጸሐፊዎች። በዚህም ሚሌቲ ሳዲካ የሚል የክብር ስም ከኦቶማን ቱርክ ተሰጣቸው። ይህም ታማኙ ማህበረሰብ እንደማለት ነው። ቢዘገይም ግን አርመናውያን እንደ ሁለተኛ ዜጋ መታየታቸውን መቃወማቸው አልቀረም። በኦቶማን ቱርክ አገዛዝ አርመናውያን እንደ ሁለተኛ ዜጋ መኖር ይለወጥ ዘንድ ተጠየቁን ማንሳት የጀመሩት ደግሞ በአውሮፓና በዛው በግዛቲቱ በአሜሪካን የሚስዮን ትምህርት ቤቶች ቀለም የቀሰሙ የአርመን ምሁራን ሆኑ። በአርመናውያን ላይ የሚደርሱ በደሎች በመዘርዘር አርሶ አደሮችንና የማህበረሰቡን አባላት በማስፈረም አቤቱታ ለመንግስት እስከ ማስገባትም ደረሱ። በኩርዶችና ሲርካሲያስ በተያዙ ከተሞች አርመናውያን ይዘረፋሉ፣ ይገደላሉ፣ ከመጠን ያለፈ ግብር ይጣልባቸዋል፣ በሹሞች በደል ይደርስባቸዋል፣ ክርስቲያኖችም ለምስክርነት አይበቁም የሚሉት ከአቤቱታዎቹ እዚህ ይጠቀሳሉ። የኦቶማን ቱርክ መንግስት በአርመናውያኑ ላይ ደረሱ የተባሉ በደሎችን እንደሚከታተል እንዲሁም አጥፊዎች በተባሉት ላይ እርምጃ እንደሚወስድ ቃል መግባቱ አልቀረም። ይሁንና አንድም ትርጉም ያለው እርምጃ አልወሰደም እንጂ። በዚህ ጊዜ ግን የኦቶማን ቱርክ ግዛት በነበሩት የቦስኒያ ሄርዞጎቪና፣ ቡልጋሪያና ሰርቢያ ክርስቲያኖች አመጽ ማንሳታቸው ሁነት ቀያሪ ሆነም። ምክንያቱም ሦስቱ ኃያላን የሚባሉት እንግሊዝ፣ ፈረንሳይና ሩሲያ የፓሪስ ስምምነት ያሉትን ተፈራረሙ። ይህም በኦቶማን ቱርክ አገዛዝ ስር የሚገኙ ክርስቲያኖች ላይ የሚደርስ በደል ለመከላከል እንዲሁም ጣልቃ ለመግባት የሚያስችላቸው ነበርና በውጤቱም የወቅቱ የኦቶማን ቱርክ አገዛዝን እስከ ማስገደድ ደረሱ። በኮንስታንቲኖፕል የአርመናውያን ጳጳስ ዳግማዊ ነርሲስም ለሦስቱ ኃያላን በደሎችን ዘርዝረው ማስገባታቸው እዚህ ይጠቀሳል። መሬታችን በኃይል ይነጠቃል፣ ሴቶቻችንና ልጆቻችን በግድ ሃይማኖት እንዲለውጡ ይደረጋሉ፣ ንብረታችን ይቃጠላል፣ መደፈርና የመገደል ወንጀልም ይፈጸምብናል ነበር አቤቱታው። በዚህ ሂደት ግን የኦቶማን ቱርክ ከሩሲያ ጋር የገጠመው ጦርነት እጅግ የታሪክን ሂደት የቀየረ ሆኖ ብቅ አለ። የሩሲያና ቱርክ ጦርነት የሚባለው የተካሄደው እንደ ጎርጎሮሳውያኑ የዘመን አቆጣጠር ከ1877 እስከ 78 ነው። ከዚህ ጦርነት የሩሲያ በበላይነት መውጣትን ተከትሎ አርመናውያን የደህንነታቸው ጠባቂ የሩሲያ ንጉሣዊ አገዛዝ አድርገው መመልከታቸው ነው እጅግ ለዋጭ ሁነት የተባለው። ለዚህ የሚጠቀሰው የአርመናውያን መብትና ደህንነት ይጠበቅ ዘንድ ጳጳሳቸው ዳግማዊ ነርሲስ የሩሲያ ነገሥታትን ቀርበው በማናገር ግፊት እንዲፈጥሩ መጠየቃቸው ነው። የኦቶማን ቱርክና ሩሲያም በሳን ስቲፋኖ ባደረጉት ድርድርና በደረሱት ስምምነት የአርመናውያንን ደህንነት የሚያስጠብቅ አንቀጽ እንዲካተት ማስቻላቸውም ይነገራል። ይህ 16ኛው አንቀጽ በመባልም ይታወቃል። በዚህ አንቀጽ ሩሲያ ከያዘችውና አርመናውያን ከሚበዙበት የኦቶማን ቱርክ ምስራቃዊ ግዛት ሩሲያ የምትወጣው የአርመናውያን መብት በእኩልነት የሚያስጠብቁ የለውጥ አዋጆች ሙሉ በሙሉ ተግባራዊ ሲደረጉ ብቻ ነው የሚል አስገዳጅ ስምምነት የሰፈረበት ነውና በዚህ የሩሲያ ኃያል ሆኖ መውጣት ግን እንግሊዝ ደስተኛ ሳትሆን ቀረች። እናም የሩሲያን የበላይነት ለማሳጣት የኦቶማን ቱርክ መንግስት
ከሶስቱ ኃያላን ጋር አዲስ ስምምነት ይፈራረም ዘንድ ሴራ መሸረቡ አልቀረም። ውጤቱም የኦቶማን ቱርክ መንግስት ከሶስቱ ኃያላን ጋር የበርሊን ስምምነት የተባለውን ይፈራረም ዘንድ አስገደደች። በእርግጥ በዚህ ስምምነት አንቀጽ 61 አርመናውያን በኦቶማን ቱርክ አገዛዝ ውስጥ የራስ አገዛዝ አስተዳደር ይኖራቸው ዘንድ አስችሏል። ነፃነት ግን ሩቅ ሆነም። በዚህም እንግሊዝ የኦቶማን ቱርክ መንግስትም አርመናውያንን በተመለከተ የሚወስደው ማሻሻያ ለሶስቱ ኃያላን ሪፖርት የሚያደርግ ግዴታ በመጣል የሩሲያን የበላይነት ማሳነስ ችላለች። ግና የኦቶማን ቱርክ መንግስት በስምምነቱ መሰረት ያለውን ለውጥ ባለመተግበሩም የአርመናውያን ብሔርተኛ እንቅስቃሴ ተወለደ። የኦቶማን ቱርክ መንግስት ከሶስቱ የአውሮፓ ኃያላን እንግሊዝ፣ ፈረንሳይና ሩሲያ እንዲሁም በተናጠል ከሩሲያ ጋር የአርመናውያንን እኩልነት መብት ለማስጠበቅ ቃል ቢገባም ስምምነት ቢፈርምም አላከበረም። ይህም በአውሮፓና በሩሲያ አርመን ምሁራን ብሔራዊ የነጻነት እንቅስቃሴን እንዲጀምሩ ገፊ ምክንያት ሆነ። በተለይም በ19ኛው መቶ ክፍለ ዘመን ማብቂያ 3 ፓርቲዎች ተመስርተው ይህንኑ የብሔራዊ ነጻነት እንቅስቃሴ ማጧጧፋቸው ይነገራል። ምንም እንኳን ፓርቲዎቹ የሚከተሉት ርዕዮተ ዓለም ቢለያይም በኦቶማን ቱርክ ግዛት ያሉት አርመናውያን የመከራ ሕይወት ይለወጥ ዘንድ መትጋታቸው ግን አንድ የሚያደርጋቸው ነበር። አርመናውያኑ የመከራ ሕይወታቸው እንዲያበቃ ራስን በመከላከል መታገል እንዳለባቸው የሚያምኑና የሚሰሩ ለመሆን በቁ ፓርቲዎቹ የአውሮፓ መንግስታትም በኦቶማን ቱርክ አገዛዝ ላይ ይበልጥ ተጽዕኖ ይፈጥሩ ዘንድ አብስተው ወትዋቾችም ነበሩ። ይሁንና የወቅቱ የኦቶማን ቱርክ ገዢ ሱልጣን አብዱልሐሚድ ዳግማዊ የመረጡት የበቀል እርምጃ ሆነ። ይህም በመንግስት የታቀደ የዘር ማጥፋት መጀመሪያ ሊባል ይችላል ይላሉ የታሪክ ጸሐፊዎች። ንጉሱ ሐሚዲያ የሚሉትን ብሔራዊ ጦር መመስረታቸው ነው የተረኩ መነሻ። የጦሩ አባላት ደግሞ ወንጀለኛ ኩርዳውያን ነበሩ። እንዳሻችሁ በአርመናውያን ላይ እርምጃ ወሰዱ ማለታቸው ይነገራል። በተለይም የጦሩ አባላት በአርመናውያን አመፅ ተቀስቅሶባቸዋል ወደሚባሉ አካባቢዎች የሚላኩ ነበሩ። የታሪክ አጥኚዎቹ እንዲያውም የበዛ ግብር እየተጣለባቸው የተማረሩት አርመናውያን ሆን ተብሎ ወደ ግጭት እንዲገቡ በማድረግ ይህንን ጦር የማሰማራቱ ሴራ ይከወን እንደነበረም ይጠቅሳሉ። እዚህ ሳሱናና ዜቱን በተባሉ ከተሞች የሆነውን እንዳብነት ያነሳሉ። ሐሚዴ የተባለው ጦር እየተላከ በከተሞቹ ይኖሩ በነበሩ አርመናውያን ላይ እልቂት ፈጽሟል ባይ ናቸው። organized death squads to systematically attack the moving convoys and exterminate the Armenians. እነርሱ የገዳይ ቡድኖችን አደራጁ፣ በተቀናጀ መልኩ አርመናውያንን ለማጥቃት ብቻ። በአንዳንድ ቦታዎች ግን አርመናውያን ዝም ብሎ ከማለቅ መዋጋትን መምረጣቸው ተጽፎ ይገኛል። ፓርቴ በምትባል ከተማ ከዚህ የኩርድ ወንጀለኞች ጦር ጋር ያደረጉት ፍልሚያ እዚህ ይጠቀሳል። ይህም የሶስቱን የአውሮፓ ኃያላን ትኩረት አስገኝቶላቸዋል። እንደገና የቱርክ መንግስት የበርሊን ስምምነት የሚባልም አስፈርመውታልና በተለይ የኩርድ ወንጀለኞች ጦር የሆነው የሐሚዴ እንቅስቃሴ መገደብ የስምምነቱ ግዴታ ነበር። እንደተለመደው የኦቶማን ቱርክ መንግስት ስምምነቱን አላከበረም ይላሉ ተራኪዎቹ። በዚህም የተነሳ 2000 አርመናውያን አቤቱታ ለማቅረብ በመዲናዋ ኮንስታንቲኖፕል ተሰበሰቡ። የኦቶማን ፖሊስም ተሰብሳቢዎችን ኃይል ተጠቅሞ በመበተን ወደ ብጥብጥ ቀየረው። እዛው ኮንስታንቲኖፕል አርመናውያን መግደል ተጀመረ ነው ተረኩ። ከዛም ግድያው አርመናውያን በስተው ወደሚኖርባቸው ግዛቶች ግድያው ተዛመተ። በዚህ የግድያ ዘመቻ ምን ያህል አርመናውያን እንደተገደሉ የሃዝ ልዩነቶች አሉ። ከ100 ሺህ እስከ 300 ሺህ ያህል ተገድሏል ይላሉ ድርሳናቱ። ይህም በታሪክ የሐሚዳያን ጅምላ ግድያ በመባል ይታወቃል። የቱርክ ወጣቶች አብዮት መካሄድ ሌላኛው የከፋ የአርመናውያንን ፍጅት ማስከተሉ ይጠቀሳል በታሪክ ጸሐፊዎች። በእርግጥ የወጣቶቹ አብዮት የኦቶማን ቱርክን ታላቅነት አዳክሟል ያሏቸውን ንጉሥ ሐሚድን ከስልጣን በማስወገድ የሀገሪቱን ገናናነት መመለስ ነበር ዓላማቸው። ለዘብተኛ ሕገ መንግሥታዊ ሥርዓት የመገንባት ዓላማ የነበራቸውና አክራሪ ብሔርተኛ ሥርዓት ይበጃል የሚለው ሲዩፒ በሚል ምህጻረ ቃል የሚታወቀው ሁለት የወጣት ቡድኖች ነበሩ የዚህ እንቅስቃሴ መሪዎች። በሳባሃዲን የሚመሩት ሕገ መንግሥታዊ ሥርዓት ደጋፊዎቹም
በአንጻራዊነት ዲሞክራት ሲሆኑ አርመናውያንን ጨምሮ ሌሎች በኦቶማን ቱርክ ግዛት የሚኖሩ አናሳዎችን እኩል መብት ይኖራቸው ዘንድ የሚደግፉ ልሂቃን ነበሩ። በአንጻሩ ሲዩፒ የሚባለው ቡድን ደግሞ የበዙ ያኮረፉ የሰራዊቱን መኮንኖች የያዘና አርመናውያንን በክፉ የሚመለከት ሆነ። በጦሩ በተካሄደ አመጽ ሱልጣን ሐሚድ ከስልጣን ተነሱ። በዚህም አርመናውያንን ጨምሮ ግሪኮች፣ አሲራውያን፣ አረብ፣ ቡልጋሪያንና ሌሎችም አናሳ ህዝቦች የመከራችን ዘመን አበቃ ብለው መደሰታቸው አልቀረም። ይሁንና መፈንቅለ መንግስቱን የሚቀለብስ እርምጃ ተወስዶም ሲዩፒ ወደ ስልጣን መምጣቱ የከፋው የመከራ ዘመን ጅማሬ ለመሆን በቃ። በተለይም የአዳና ከተማ እልቂት የሚባለው እዚህ ይጠቀሳል። የጦር ሰራዊቱ ራሱ ሆን ብሎ ብጥብጥ በመፍጠር ችግሩን በአርመናውያን ላይ በማላከክ የከተማዋን ነዋሪዎች ጨፍጭፏል ነው ተረኩም። I would like to emphasize that this was and is ethnic cleansing in itself. Because all Armenians in groups and as individuals were ordered to be gathered up, detained and deported simply because they were Armenians on no other grounds, and they were identified as such. እኔ የተደረገው የዘር ማጥፋት መሆኑ እንደነበር ትኩረት እንዲሰጥበት ፈልጋለሁ። ምክንያቱም ሁሉም አርመናውያን በቡድንም ይሁን በግል እንዲሰበሰቡ፣ እንዲታሰሩ፣ ከሀገር እንዲባረሩ የተደረገው በሌላ በምንም ሳይሆን አርመናውያን ብቻ ስለሆኑ ነው። ሌላ ምንም ምክንያት የለም። የሲዩፒ መሪዎች ከጀርባ በመሆን በጦር ሰራዊቱ ተፈጸመ በሚባለው የአዳና ከተማ ጭፍጨፋ እስከ 30,000 አርመናውያን መገደላቸው ይነገራል። ፍጅቱን ይበልጥ ያከፋው ተብሎ ደግሞ የሚጠቀሰው የባልካን ጦርነት የሚባለው ነው። በዚህ የባልካን ጦርነት ሩሲያ የኦቶማን ቱርክን ጦር አሸነፈች። ኦቶማን ቱርክም በአውሮፓ የነበራትን 85% ግዛቷን አጣች። የወጣቶቹ ብሔራዊ ንቅናቄ የሚባለው ሲዩፒ ከመዲናዋ ኮንስታንቲኖፕል ነቅለው አናቶሊያ እንዲሰፍር ይህ ሽንፈት ገፊ ምክንያት ሆነ። ወትሮም ለአርመናውያን በጎ እይታ ያልነበረው ይህ ቡድን ለሽንፈቱ አርመኖች ከሩሲያ ጋር ወግነዋል የሚል ውንጀላ ማቅረቡ ነው የከፋው የጭፍጨፋ መንስኤ የሚባለው። ሌላው ከዚህ የባልካን ጦርነት በሩሲያ ተይዞ ከነበረው የኦቶማን ቱርክ ግዛት የእስልምና እምነት ተከታዮች ቱርካውያን፣ ሲርካሲያንና የቼቼኒያ ዜጎች ተፈናቅለው ወደ ኮንስታንቲኖፕል መሰደዳቸው ነው። ቁጥራቸው እስከ 850,000 ይደርሳል ይላሉ ድርሳናቱ። እናም ሲዩፒ የተባለው የወጣቶች ብሔርተኞቹ መንግስት እነዚህን ስደተኞች ያሰፈረው አርመናውያን ይኖሩባቸው በነበሩ ግዛቶች ማድረጉ ነው ሌላው የዘር ማጥፋት ታቅዶ ተፈጽሟል የሚባለው። ምክንያቱም እነዚህ ስደተኞች አርመናውያንን በመግደል ከመኖሪያቸው በማፈናቀልና ንብረታቸውን በመውረስ በቀጥታ ተሳትፏልና ነው ተረኩም። የአርመናውያን በኦቶማን ቱርክ በጅምላ መገደል አከፋ የሚባለው ደግሞ የአንደኛው የዓለም ጦርነት ነው። በዚህ ጦርነት ሶስቱ የአውሮፓ ኃያላን የሚባሉት እንግሊዝ፣ ፈረንሳይና ሩሲያ በአንድ ወገን ሲሆኑ በሌላው ወገን የኦቶማን ቱርክ ከጀርመንና ከኦስትሪያ ጋር ነበር የተሰለፈው። የወቅቱ የኦቶማን ቱርክ የመከላከያ አዛዥ ኤንቨር ፓሻም በሩሲያ በቀደመው ጦርነት የተወሰደውን ግዛት የማስመለስ እቅድ ነበር የነደፉት። ይሁንና የሳርካሚሽ ጦርነት ተብሎ በሚታወቀው ውጊያም ሩሲያ የኦቶማን ቱርክን ጦር የከፋ ጉዳት አድርሳበት አሸነፈችው። በሽንፈት ወደ ኮንስታንቲኖፕል የተመለሱት የጦር አዛዡ ኤንቨር ፓሻም አርመናውያን ከሩሲያ ጋር በመወገናቸው ሽንፈት መድረሱን በአደባባይ ተናገሩ። በዚህ ብቻ ሳያበቁም በኦቶማን ቱርክ ጦር ውስጥ የነበሩ አርመናውያን ትጥቃቸውን እንዲፈቱና ከቀጥታ ወታደራዊ ግዳጅ ውጪ በመሆን በደጀን የስንቅና ትጥቅ አዘጋጅና የጉልበት ሰራተኛ እንዲሆኑ አዘዙ። ይህም አርመናውያን ባዶ እጃቸውን በማስቀረት እንዲፈጁ አድርገዋል ነው ተረኩም። ከዚህም ሌላ ሆን ተብሎ አርመናውያን የሚኖሩባቸው የነበሩ ከተሞች በጦሩ እንደተቃጠሉ የሚተርኩ ድርሳናት አሉ። በተለይም በዚህ ስሟ ከፍ ብሎ የምትነሳው ቫን የምትባለዋ ከተማ ናት። ጀብዴት ጄ የተባለው የጦር አዛዥ ለ4,000 ወታደሮቹ በቫን ከተማ የተሟላ ካምፕ ይዘጋጅ ዘንድ ማዘዙ እንደ መነሻ ምክንያት ይነሳል። በከተማዋ የሚኖሩት አርመኖች በመፈናቀላቸው አመጽም ያስነሳሉ የሚል መነሻ ታስቦ ነው ትእዛዙ የተሰጠው። አርመናውያኑ ለመልቀቅ ቢዘጋጁም በአደባባይ ሴት ወገናቸው ላይ በጦር ሰራዊቱ አባላት በደል ሲፈጸምባት ወንድሞቿ ሊከላከሉ ተነሱ ይላሉ የታሪኩ ጸሐፊዎች። ይህም እንደ አመጽ ተቆጥሮ ጦሩ እርምጃ መውሰዱ ይነገራል። 45,000 አርመናውያን የሚኖርባትን የቫን ከተማን ለመከላከል ጥረት ቢያደርጉም አርመኖቹ
እሳት ሁሉ እየተለቀቀባቸው ተፈጁ ነው ተረኩም። ጥቂቶቹም ተረፉ የሚባለው በሩሲያ ጣልቃ ገብነት ነው። የኦቶማን ቱርክ መንበርን የያዙት ብሔርተኛ ወጣቶችና የጦር ሰራዊቱ አዛዦች አርመናውያን ከጠላታችን ሩሲያ ወግነዋል፣ የሀገራችንንም ደህንነት ስጋት ናቸው በሚል የአደባባይ ውንጀላ ይበልጥ ገፉበት ይላሉ የታሪክ ጸሐፊዎች። ይህም አርመናውያኑን ለማሰርና ከሀገር ለማባረር እንደ ምክንያት አገለገለም። እዚህ በተለይ ቀዩ እሁድ በመባል በአርመናውያን የሚጠራው ይጠቀሳል። በቀደመው ጊዜ ያልተነኩት የአርመን መሳፍንትና ባለጠጎች ጭምር ሰለባ የሆኑበት ነውና በመዲናዋ ኮንስታንቲኖፕል እጅግ የተከበሩ 250 መሳፍንትና ባለጠጎችን ማሰርና ከሀገር ማባረር የተጀመረው በመላው ግዛትም የተፈጸመበት ዕለት ነውና Over 200 Armenian leaders were arrested in Constantinople. Hundreds more were detained in the following weeks. They were sent to prison in the interior of Anatolia, where most were executed, and the remaining men were placed in work battalions. This marked the beginning of the genocide. ከ200 በላይ የአርመናውያን መሪዎች በኮንስታንቲኖፕል ታሰሩ። ሌሎች በመቶዎች የሚቆጠሩም በሚቀጥሉት ሳምንታት ታሰሩ። በአናቶሊያ ወደሚገኘው እስር ቤትም ተጋዙ። አብዛኞቹም ተገደሉ። የቀሩት ደግሞ የግዳጅ የጉልበት ሥራ ላይ እንዲሰማሩ ተደረገ። ይህም የጅምላ ግድያው መጀመሪያ ሆነ። ዕለቱም የዘር ማጥፋት የተፈጸመበት ተብሎ እስካሁን ይከበራል። ሌላው የሞት ጉዞ የሚባለው ነው። በሶሪያ በረሃ በኩል በመቶ ሺህ የሚቆጠሩ አርመናውያን ከሀገር እንዲወጡ የተደረገበት ነው። ምንም አይነት የምግብና መጠጥ አቅርቦት ሳይደረግላቸው ከሀገር ውጡ ተብለው በበረሃው በመለቀቃቸው አርመናውያን አልቀዋል ነው ተረኩም። Women, children, and the elderly were forced from their homes across Anatolia. They were murdered, abducted, and deported. Most were forced to walk through the desert with no food, clean drinking water, or proper clothing. The majority of Armenians perished in the desert. ሴቶች፣ ሕፃናትና አዛውንቶች በአናቶሊያ ግዛት ከሚገኙባቸው መኖሪያቸው እንዲለቁ ተገደዱ። እናም ተገደሉ፣ ከሀገር ተባረሩ። አብዛኞቹም በበረሃ ይጓዙ ዘንድ ተገደዱ። ይበሉት ምግብ፣ ይጠጡት ንጹህ ውሃ፣ ይለብሱት ልብስ ሳይኖራቸው እናም የበዙት አርመናውያን በበረሃው አለቁ። የኤፍራጥስ ወንዝ በሟቾች አርመናውያን ተጥለቅልቆ ነበር ሲል ኒውዮርክ ታይምስ የጻፈውን እዚህ ጠቅሳሉ የታሪክ ጸሐፊዎች። የማጎሪያ ካምፖችም የጅምላ ጭፍጨፋው የተካሄደባቸው እንደሆነ ይነገራል። ከአምስቱ ካምፖች የበዙቱም በኢራቅና በሶሪያ ድንበር ላይ ሆን ተብሎ መገንባታቸው አርመናውያንን ለጅምላ ጭፍጨፋ ዳርጓልም ይባላል። በእነዚህ ካምፖች አርመናውያኑም በጥይትና በሌሎችም መሳሪያዎች ከመገደል ጀምሮ በታላላቅ ሕንፃዎች እየታጎሩም ተቃጥሏል የሚሉ ሰነዶች አሉ። እንዲሁም ሐኪሞች ከስነ ምግባር ውጪ የህመም መሞከሪያ ገዳይ መድኃኒት በመስጠት እንደፈጇቸውም ተጽፏል። በመራጅ ጋዝም እንደተገደሉም እንዲሁም። በዚህ ረገድ ዶክተር ሳኪር የሚባለው ሐኪም ከወንጀሉ ጋር ስሙ ይነሳል። በእነዚህ ሁላ የጅምላ ጭፍጨፋዎች ነው 1.5 ያህሉ አርመናውያን አልቋል የሚባለው። ከሀገር የተባረሩትም በመላው ዓለም ኢትዮጵያን ጨምሮ የስደት ኑሮ ይገፉ ዘንድ የተደረጉትም በዚህ ዘመን ነው። የሚገርመው የወጣቶቹ ብሔራዊ እንቅስቃሴ ሲዩፒና የጦር ሰራዊቱ ሹሞች ከጭፍጨፋውን በተጨማሪም የአርመናውያንን ንብረት ባለቤቶቻቸው ጥለዋቸው የሄዱ በማለት እንዲወረስ ማድረጋቸው ይነገራል። እንግዲህ ሁላ ሆኖ ነው የዘር ማጥፋት ተፈጽሟል አልተፈጸመም ንትርኩም እስከ ዛሬም የቀጠለው። እንዲህ የአርመናውያን እልቂት ዘመን የሚባለው የአንደኛው የዓለም ጦርነት ማብቃት ግን ለ600 ዓመታት ያህል ከምድር ካርታ ጠፍታ የነበረችው ሉዓላዊት አርመንያ ትወለድ ዘንድ ምክንያት ሆነም። በሌላው ጥግ ከእስያ እስከ መካከለኛው ምስራቅ ከአውሮፓ እስከ አፍሪካ ተንሰራፍቶ የነበረው የኦቶማን ቱርክ አገዛዝ አከተመም። ዛሬ በምናውቃት ቱርክ ብቻም ተወሰነም። እናም አርመናውያን ከጠላታችን ከሩሲያ ጋር ወግነው ለሀገራችን ደህንነት ስጋት በመሆናቸው የተደረገ ራስን የመከላከል እርምጃ እንጂ ጅምላ ጭፍጨፋ አልተደረገም ትላለች ቱርክ። አርመናውያን ደግሞ መረጃ እያጣቀሱ ጅምላ ጭፍጨፋ እንደተፈጸመባቸው ዓለም ያውቅላቸው ዘንድ
ቱርክም ይቅርታ ትጠይቃቸው ዘንድ ይወተውታሉ። ዓለምን በሁለት ጎራ ተለይቶ ሳይስማማ እስካሁን እንደዘለቀ ነው።